Hebrew means suck up. አሁን ችግር ገጠመን። በዕብራይስጥ አላህ ማለት ማልቀስ ዋይ ዋይ ማለት ወይም በዚህ አውድ ምጠጥ ወይም ላስ ማለት ሲሆን አክበር ደግሞ በዕብራይስጥ አይጥ ማለት ነው። ይህም ማለት ሙስሊሞች አላህ አክበር ባሉ ቁጥር አይጥን ምጠጥ እያሉ ነው ማለት ነው። ይህን ያውቁ ነበር? መጽሐፍ ቅዱስን በዚህ የትርጓሜ ዘዴ የምንተረጉመው ከሆነ ሙስሊሞች አላሁ አክበር ሲሉ አይጥ ምጠጥ እያሉ ነው። አይጥ ምጠጥ። Or if they remember names shouldn't be translated, right? ደግሞም ስሞች መተርጎም የለባቸውም የሚለውን ካስታውሳችሁ አላህን የአምላካቸው ስም አድርገው ከወሰዱት አላሁ ማለት አላህ ነው ማለት ስለሚሆን አላህ አይጥ ነው እያሉ ነው ማለት ነው። አዎ ልክ ነው። So when they yell Allahu Akbar, according to the phonic fallacy. ስለዚህ አላሁ አክበር ብለው ሲጮሁ በዚሁ የድምጽ መመሳሰል ስህተት መሰረት አላህ አይጥ ነው እያሉ ነው። either you're saying አዎ በየትኛው መንገድ ቢሆን ወይ አላህ አይጥ ነው እያላችሁ ነው ወይም አይጥ ምጠጥ እያላችሁ ነው።